على شمبرا 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 فلاقان على شمبرا على شمبرا ثابت كلاو ايه من عشانش بارك من አልኩኝ ማለት እኮ ያው ሽምብራውን ኩላ ወይ ንዳው ወዴት ልንዳው? እሱን እየሄድን እንነግራለን። ወደኋላ ነው የምንሄደው። እናንተ መንገዱን ይሉልኝ፣ እኔ እናንተን እጠብቃለሁ። አብረን ነው የምናልቃት። ታሪክ ነው ማረጋችሁ። አንድ ሰው እንዳይተካኝ ነበሩ ነው ማስብላችሁ። አረ ወንድም ወደቀኝ አንድሽ እንዳትጠቅ ካሲኖው ጋር ነው ማጋጭው እንዳትጠቅ አቶ በቆልት ልጁ የትምህርት ቤት ክፍያ ከፍሎ ያቅም እኛ እኮ ምንድነው ብለን ልናማክረው እኮ ነው የጠራነው። አይቀልድ ዳይሬክተሩም ቀል ጀመረ እኮ የኔ ልጅ በቲክቶክ ካሜራው የቱ ጋር ነው ፕራንክ ነው ይሁሉት። አቶ በቆልት የሰሙት ነገር ከባድ ነገር ሊሆን ይችላል፣ ግን እውነታው ይሄ ነው። ልጆት የትምህርት ቤት ክፍያ ከፍሎ ነው ያቅም። እንዴ ይሄ ነገር እውነት ሆነ እንዴ? አረ ቲቸር ነው ለኔ ብር የምሰጠው እንዴ እና ብሩ የት ሄዶ ነው? ቆይ እንዴ አታ ብሩን የት አባስ ገብተው ነው? አባዬ ደግሞ ታውቃለህ አይደል እንዴ በቃ ወንድ ልጅ ነኝ በቃ ብሩን አጠፋሁት። ወይኔ ጉዴ! እና እኔ ሴቶኝ ነው ብሩን የሰጠው። ተረጋጉ ጋሽ እንዴ አንተ በምን ተነሳስተህ ነው ብሩን ያጠፋው? ያው በቃ ማትሪክ አታልፉም ሲባል ብሩን አጠፋሁት። ምንድነው ይሄን ያለ? ሰማለህ አንተ ከኔ እጅ ነው ማታልፈው። ለፖሊስ ነው ሪፖርት አድርጌ ከኔ ቤት ባንም ማስደረግ። ኧረ አባዬ ብሩን የምመልስበት የራሴ የሆነ መንገድ አለኝ። እስኪ ንገረኝ፣ እስኪ ንገረኝ ላዳምጥስ። ያው በስሜ ያለኝ በቃ ደብተርና እስክርቢቶ ነው በቃ እነሱን ሸጪ ያው ብሩን እመልሳለሁ። ዋው ምን አይነት ምጡቅ ልጅ ነህ ግን! ምን አይነት ምጡቅ ልጅ ነህ! ቲቸር ግን ገብቷል እያለ ያለው ብላክቦርዱን እንሽጠውና ቾክ እንግዛበት እያለን እኮ ነው። እኔ ምጡቅ ልጅ ወይኔ አባዬ እሱ ብቻ አይደለም እኮ ለትምህርት ቤት ክፍያ እንድረስ በሚል ርዕስ የጓደኞቼን ደብተርና እስክርቢቶ ሰርቄ ቀሪውን የትምህርት ቤት ክፍያ ለመክፈል ዝግጅቴን ጨርሻለሁ። እንዴ ምን ማለት ነው ተማሪ አብስራ? ይሄ እኮ ወንጀል እኮ። ተው ቲቸር ለኔ ተወሱን የኔ ልጅ እኔም እኮ ዝም ብዬ ሳዳምጥ ጅል መሰልኩ እንዴ በሚል ርዕስ አሁን ተነስቼ አፈርድሜ ላበላ እኮ በቃ ዝግጅቴን ጨርሻለሁ። ኧረ አባዬ እንዴ ስህተቴና ምን እንኳን እንዲቅርበልኝ ብሬን በላ አይደል ይሄን ብላ። ኧረ ገላጋ ያለ የኔ ፍቅር ከነገ ወዲያ ልደቴ እንደሆነ ታውቃለሽ አይደለም? እና ምንድነው የምትሰጪኝ ስጦታ? ሁሉም ወንድ የሚመኘውን ነገር ነው። ምንድነው እሱ? ያው ድንግልናዬን ነው። ምን ያምሃል እንዴ? የሚያምሽማ አንቺ ነሽ። በታውቂ እኮ ድንግልና ማለት የሰርግ ስጦታ ነው። ግን ያሁኑ ሴቶች በየልደቱ እያከፋፈላችሁ አራከሳችሁት እንጂ ሁለተኛ ጠገቤ እንዳደርሽ። ወይ እኔ አላልኩም ምን አይነት ክፍል ምን ነው በእናታችሁ? ይኸውልህ ላይፍ ላላ ብለህ ነው መኖር ያለብህ። ላላ በል ባሻ፣ ላላ በል አባቢ። ኧረ በል ባሻ ደህናዋል። ምን እሺ ባባ ብብትሽ ቆስሎ ነው? ዘላታ ምንድነው? ምን ጀመርክ ደግሞ? ባይሆን ይቺን ነገር ደህንነታችን ታስረሳናች ያዛል። አንተ ይሄ ነገር ያጦዛል እኮ ምንድነው?
እኮ ሞክረን ነው ያዘው። እንሞክረው እስቲ ሻምጣውሽ አየኛ ሰው ያጦዛል አላለም እንዴ? የታል ሊጦስኩት እኔ የታል ጦስኩ? አንተ አየው ቆስጣው እየበረረ እየዋኘ ለማለት ፈልገሽ ነው? እየዋኘ ማለቴ ምን አባ ነው አንተ? ጭራሽ ለኔ መልስ መስጠት ጀመርክ? ምን አለ አንተ ከሞል በሻና። አረ እዚህ ጋር ነኝ። ማን አባ ነው የምታወራው አንተ? ጭራሽ መሰለብ ጀመርክ? ቆይተው ማዬ ቆይ ምሳ ላምጣልሽ ጠብቂኝ። የምን አባ ማዬ ነው? ናጅ ላስታጥብ እንዴ? ውሃውን በማስታጠብ ያቀርተው ነው? ሄለው አትበጥብጥ፣ ዝም ብለህ ታጠብ። ያዢ ምንድነው? ምን ባዶ ቤት መጣሽበት? ምንድነው ሁሉን የምትጫወትበት? ወጥ እስከጋግር ይሄን ጠጣ። ወጥ እስከጋግር ይሄን ጠጣ። ዛሬም የሆነ ነገር አድርጋችኋል። ጠዋት እናወራለን። አሁን ገልጠተኛ አንተ ውሻ፣ ብርድ ልብሱን ነው እንደዚህ የገለጥከው? ዛሬም የሆነ ነገር ወስዳችኋል። እኔ እኮ ጥፊው ደርሶኛል። ና አንተ ውሻ ላሽትህ ና። እንዴ ሊሊሾ ናላሽትህ በመሀላችን ያ ሽማግሌ ነው የገባው። ይዘገያል እንጂ አህያ የጅብ ናት። ይዘገያል እንጂ አህያ የጅብ ናት። አትሻልች። ወይኔ አናቴን አፈረሱት ዛሬ። ያው ባለው አየር ነዋ። ይሄን ሁሉ ለምግብ ትጋብዘኛለህ ብዬ አላሰብኩም ነበር። እቺ ምን አላት? 4 በርገርና 2 ፒዛ ብቻ እኮ ነው። ደግሞ እኮ እንዳልቀመስክም ሁሉንም እኔ ነኝ የበላሁት። አንቺስ በይ ማየት በራሱ ያጠግበኛል። እሺ ምነግርሽ ነገር አለ ብላ አይደል እዚህ የቀጠርከኝ? ምንድነው? ይኸውልሽ ቤዛ፣ እኔ ካየሁሽ ቀን ጀምሮ እሺ ፍቅረኛሞቹ ሂሳባችሁ ደርሷል። እባክህ ፍቅረኛ አይደለም እንደ ወንድሜ ነው የማየው። ሻያችሁ ስንት ነው? 25 ብር ጌታዬ። ሻያችሁ በጣም አሪፍ ሻይ ነው የተጠቀምኩት።